ሌላው የተማሪዎችን አካዳሚክ ስኬት በጣም አፌክት የሚያደርገው ነገር ስትረስ፣ ጭንቀት ወይም ብዙ ጊዜ ቴንሽን የምንለው ነገር ነው። ብዙ ተማሪዎች በፈተና ወቅት መጨናነቅ አለ። ይሄ መጨናነቅ ወይም ስትረስ የምንለው ነገር ማንም ሰው ላይ ሊከሰት የሚችል አንዳንዴ ስትረስ፣ አንዳንዴ አንግዛይቲ የተለያየ ስም ልንሰጠው እንችላለን። ግን ይህ ስሜት ፈተና ከመድረሱ በፊት ሊፈጠር የሚችል ወይም በፈተና ውስጥ የሚገጥም ሊሆን ይችላል። መጠነኛ ስትረስ በጣም ብዙውን ጊዜ ክፋት የለውም። ነገር ግን ይህ ስትረስ ወይም ጭንቀት በጣም ሲበዛ ለረጅም ጊዜ ሲሆን ምን ያደርጋል? የማስታወስ ችሎታን ወይም ፈተና ላይ ያጠናችሁትን ነገር ማስታወስ እንዳትችሉ እክል ይፈጥራል ማለት ነው። ስለዚህ አንዳንዴ ፈተና ውስጥ ቁጭ ብላችኋል፣ ታነቡታላችሁ፣ አንብባችሁታል፣ አጥንታችሁታል፣ ግን ስታዩት there is nothing in it ምንም የምታስታውሱት ነገር የለም። ያ ማለት በእርግጠኝነት you are in stress ማለት ነው። stressful condition ወይም ለፈተና የነበራችሁ ያ ቴንሽን ማስታወስ ችሎታችሁን ጋርዶታል ማለት ነው። ስለዚህ አንዳንድ ጊዜ ለረጅም ጊዜ ስትረስ ውስጥ መሆን ወይም ደግሞ ለፈተና አብዝቶ ረጅም ጊዜ መጨነቅ ከውጤታማነት ይልቅ ጉዳቱ ያመዝናል። ስለዚህ ዋናው ነገር እናንተ ስትረሳችሁን መጨናነቅ ሳይሆን በራሳችሁ ኮንፊደንስ ሆናችሁ እንግዲህ አስቡት። ምን ብለናል በቀደሙ ቪዲዮ? ጥናት መጀመር ያለበት ዴይ 1 ብለናል። ከዴይ 1 ጀምሮ ብታጠኑ፣ በትክክል ሪቫይዝ ብታረጉ፣ ፓሲቭ ስተዲ ሳይሆን አክቲቭ ስተዲ አእምሯችሁን ቻሌንጅ ያደረጋችሁት ብታጠኑ፣ መሀል ላይ ደግሞ ረፍት ያደረጋችሁ አእምሯችሁን እንዲያስታውስ ብታረጉት፣ ፓስት ኤግዛም ፔፐር ብትሰሩ ምን አድርጋችኋል ማለት ነው? you've been preparing። ስለዚህ አሁን የሚጠበቅባችሁ ራሳችሁን ማመን ነው ማለት ነው። አጥንቻለሁ፣ አውቀዋለሁ፣ ስለዚህ ፈተና ላይ ሄጄ ምን አደርጋለሁ? ፐርፎርም አደርጋለሁ ብላችሁ you need to have that confidence። አጉል ቴንሽን ስትረስ ሳይሆን you should be bold, I can't do it ብሎ መሄድ ያስፈልጋል እና መስራት ያስፈልጋል። ነገር ግን ይህ ሳይሆን ግን ይህን ስትረስ በዚህ ሁሉ መንገድ ግን ሶልቭ ካላደረጋችሁት ለአስተማሪዎቻችሁ፣ ለስኩል ሳይኮሎጂስቶች በመንገር ምንድን ነው በጣም በየጊዜው ጭንቀት ውስጥ ነኝ ብሎ መናገር ያስፈልጋል። አያችሁ፣ ትንሽ የሆነ ጭንቀት፣ ትንሽ የሆነ አንግዛይቲ፣ ፈተና መፍራት ሁሉም ሰው ላይ የሚገጥም ነው። ሁሉም ሰው ከፈተና በፊት ይፈራል። ስሞል አንግዛይቲ፣ ስሞል ፊር፣ ስሞል ስትረስ ኢዝ ቬሪ ኮመን። ኦኬ። ነገር ግን ከባድ የሆነ ስትረስ፣ ከባድ የሆነ ጭንቀት፣ መጨናነቅ፣ ቴንሽን ስም ልሰጡት ትችላላችሁ። ይሄ ግን ከልክ በላይ ከሆነ ጥቅም ሳይሆን እንደሚኖረው ጉዳት ነው። ከዛም አልፎ አንዳንዴ አካላዊ የሆነ ጉዳቶች ያመጣል። አንዳንድ ጊዜ ከፍተኛ የሆነ ራስ ምታት ይፈጥራል፣ ይወልዳል፣ የሆድ ህመም ያስከትል ይሆናል፣ ከፍተኛ የሆነ ድካም መሰማት እየባሰ ሲሄድ ደግሞ ያደርጋል ማነጫነጭ ያስከትል ይችላል። ስለዚህ ወላጆች ብትሆኑ፣ ጓደኞች ብትሆኑ፣ ጓደኞቻችሁ መሃል አንድ ሰው እንደዚህ ከገጠመው ወይ እናንተ ራሳችሁ ገጠማችሁ ይሄ ምንድነው ብሎ ቆሞ ማየት ያስፈልጋል። ስለዚህ እውነት ነው ትምህርት አንዳንዴ አስጨናቂ ነው። የትምህርት ኢንቫይሮንመንት ስትረስ፣ ትምህርቱ ሲበዛ ጊዜ ስትረስ ይፈጥራል። ግን ይሄን ቆም ብሎ አይቶ አንደኛ ጥናትን፣ ዝግጅትን ማስተካከል፣ ካልሆነ አስተማሪ ማማከር፣ ካልሆነ ደግሞ የጤና ባለሙያ ጋር ሄዶ ምንድነው ይሄ ነገር በህክምና ሲፈታ ነው ብሎ ምክር መጠየቅ እጅግ ወሳኝነት አለው። ይሄ ካልሆነ ምን ይሆናል? በርናውት ይፈጥራል። አንዳንድ ጊዜ ተማሪዎች በርናውት የማይሆኑ ይመስለናል። ይሄ በርናውት የምንለው ነገር በአማርኛ እንዴት አድርጌ እንደምተረጉመው ታግዙኛላችሁ። ግን መጨረሻ ላይ ምን ያመጣል? የኢንትረስት ማጣት። በቃ እነዚህን ችግሮች በጊዜ ማንፈታቸው ከሆነ ማናስተካከላቸው ከሆነ ተማሪዎች በርናውት ውስጥ ድሮ የሚያስደስታቸው ነገር ማስደሰት እየቀረ ድሮ ቤተክርስቲያን መሄድ ቢሆን መዛናት ቢሆን ምግብ መብላት የሚያስደስታቸው ከሆነ ጓደኞቻቸው ጋር ማሳለፍ የሚያስደስተው ነገር ሁሉ ደስታ ሳይሆን የማስደሰት ማቆም ይጀምራል። አይዞሌትድ ይሆናሉ። ስለዚህ ምንድነው ልጄን ወይ ጓደኛዬ ምንድነው he used to be so motivated but now he's been withdrawn ምን ሆኖ ነው የሚለውን ነገር ቆም ብሎ መጠየቅ ወይም ምን ሆኜ ነው ብሎ መጠየቅ ያስፈልጋል። ምንድነው እያልኩ ያለሁት? ጥቂት ስትረስ ኖርማል ነው። ጥቂት አንግዛይቲ ኖርማል ነው። እንዳይበዛ ምን ማድረግ ያስፈልጋል? ቅድመ ዝግጅት፣ ቅድመ ሪቪዥን፣ ትክክለኛውን ያጠናን ዘዴ ያስፈልጋል። በራስ መተማመን ያስፈልጋል። ይህ ግን ከበዛ ስትረስ ከበዛ ረጅም ጊዜ ከሆነ አካላዊና ኢሞሽናል ዳሜጅ ያስከተለ ከሆነ ደግሞ ማድረግ ያስፈልጋል? ማማከር፣ ሳይኮሎጂስት ማማከር፣ አስተማሪ ማማከር ወይም ሐኪምን ማማከር
ያስፈልጋል ማለት ነው። ሳዳምጣችሁኝ አመሰግናለሁ። መወያየት ከኔ ጋር ከፈለጋችሁ የተለያየ ምክሮችን ዋን ቱ ዋን ጋይዳንስ ከፈለጋችሁ በባዮ ላይ ያለውን ሊንክ ተጫኑና ቡክ አፖይንትመንት የሚለውን ሊንክ ተጫኑና ከዛ ያ ሊንክ ደግሞ በጉግል ሚት ካላንደር ቡክ ያደርግላችኋል። ደን አገኛችሁና እናወራለን ማለት ነው። ሳዳምጣችሁኝ ቴንክ ዩ